ተጣለም እንደዛ ኢየሱስ ጎፍታ የተባለው ከናፉ ኢየሱስ ጎፍታ ከንጀደም ዋቁማ ሚቲ ጀቹዳ መጫፋ ከሰት ጎፍቱማ አንዱማ ከነ ጀዳ የተሰጠው ጎፍቱማ ዋቁማ ሚቲ ጀቹዳ ጎፍታ ከንጀደም ኢየሱስ ዋቀዮ ጀቹ መጫፋ ደቂቃ ይጀምር እንዴ ጥያቄ ላይ እኮ ነው መረጃ ላይ ነን ደቂቃ ያልቀሲሳ ዱበታ ያራቤ እንዴ መረጃ ላይ ነን የተከራከረና መረጃ እስክትከፍት ነው ታዲያ ክፈት አንተ ክፈት አለማ ከፈት አንተ ቆና ለመረጃ ያዝልሃል ሐሳብን ጀመሪ እሺ አይደለም ሐሳብን ሞግታ እስክትጨርስ ደቂቃ ሊቆምልህ ነው እንዴ መረጃ እስክታመጣ እኮ ነው የሚመጣው አይደለም አንተ ትሞግተኝ በቃ እሺ መልስ የለም ወደ ሁለተኛ ጥያቄ ልሂድ ወደ ሁለተኛ ጥያቄ ችግር አለ ተናግረህ እስክትጨርስ ደቂቃ ያዝ ሁለተኛ ጥያቄ ቆሮንቶስ ተኩፋ በቆና ቁረሸለ ኮዚ ደሚ ሰደት ረቲ ኢየሱስ ኦፊሳ ደሜሉ ከዋቀዮ ጀለገላ ጀት ማልጎቻሉ ከዋቀዮ ጀለገላ ኢየሱስ ምን ልሰራ ነው ከእግሩ ስር ቶለበል ሃይፖታሶ በከሰነ ግሪክ አፋን ግሪክ ይፋ ሃይፖታሶ ጌሴታይ ከንጀዱ ሃይፖታሶ ጌቴሳይ ከንጀዱ ኮነሞ ኤፌሶን ረት አባ ወራፍ ሃቲማና አከወሊ ቢተመን ማሉማን ኢሳኒሞ ቶኮ አከተኤ አከኖ ኦሶ ማሉማን ወሊንጫዲ ሆጂራ ቦሊ ቢተሙ ሃይፖታሶ ጌሴታይ የቾን ኦኬ ዮበርባዲ መረጃ ባሲስ ሃይፖታሶ ጌሴታይ ከንጀዱ ኦኬ ስለዚህ በቃ ደቂቃ ኩን አዳቢ አከ ስለዚህ አባ መናፍ አደመናቲዳ እንደ አባ መናፍ አደመናቲዳ ከዛ በኋላ አካቲ መናባ መናዳ ቡልቱት ኢየሱስ ክርስቶስ አባዳ ቡላ ጀታርታ ዋቀዮ ቡለተ ገለቶም ቴንክ ዩ ወደ ሶስተኛ ጥያቄ ሀፉረ ቁልቁሉ ቁርአና ፊ ከመጫፈ ከሰ ጅሮ ቶ ኮሚቲ ናጀት ፕሊዝ ኖ አይደለም በቃ ክርክር አይደለም ደቂቃ ናቁምልኝ ጨርሻለሁ ደቂቃ ናቁምልኝ ጨርሻለሁ ስማ ጨርሻለሁ አንተ መረጃዬን አምጥቻለሁ እናገራለሁ ጥያቄ ነው ጨርሻለሁ እኔ መረጃዬን አምጥቻለሁ እናገራለሁ ምን እንደፈለኩ እናገራለሁ እያልኩ ያለው ለምን ትናገራለህ ጥያቄና መልስ እኮ ነው በምንነቷ በኢሳሷ ሰውና ሴት ልጅ ወንድ ልጅም ጥያቄና መልስ ነው አይተናነሱም አንዱ አይበልጥም ነገር ግን ሰው ለሰው ይገዛል በኋላ ቤት ላይ እሱም ቤት ላይ ማብራራ ቤት ላይ አንዱ ሰው ለአንዱ ሰው ይገዛል ቤት ላይ ታብራራለህ ማብራራ ቤት ላይ አሁን ቀጥል ጋቢኮ ወደ ጥያቄ እኔ ተመልሶልኛል በቃ አልፈልግም ተመልሶልኛል ወደ ሶስተኛ ጥያቄ አፉረ ቁልቁሉ ጀቹኒ በቃ ፕሊዝ ሶስተኛ ጥያቄ አፉረ ቁልቁሉ ጀቹን ንብረቲ ዋቀዮ ሰደሙ መለክ ከንጋ ማርያም ብራ ዱፌ ገብርኤል አይደለም ጀቴ ሉቃስ ወንጌል በቆና ተኮ ለኮሰ ዲግደሚ ጃረቲ ገብርኤል ዱፌ ጀራ ማቴዎስ ወንጌል በቆና ተኮ ለኮሰ ዲግደም ረቲ መልአኩ ገብርኤል መጣ ጀራ አቴሳ ፊዴት ዋቀዮ ትብራ ዱፌ መለ እሱ ጋር የመጣ ገብርኤል መልአክ አይደለም ጅብሪል አይደለም ያልኮ ከታም ተጠ ነው ቶሎ በል መረጃ መልአኩ ወደ እሷ መጣና የልዑል ኃይል ይጸልልሻል መንፈስ ቅዱስ ይመጣብሻል ሌላ ፐርሰን የጠቀሰው እኔ መንፈስ ቅዱስ ነኝ አላለም መንፈስ ቅዱስ ይመጣብሻል ብሏታል ስለዚህ መንፈስ ቅዱስ ይመጣብሻል ካለ ከገብርኤል ውጪ ነው ሌላ መንፈስ ስለዚህ ገብርኤል ነው ወደ እሷ መልእክት ይዞ የመጣ ወይስ ገብርኤል ነው መልእክት ይዞ የመጣ ወይስ አምላክ ነው ወደ እሷ የመጣ ደቂቃኑ ዳቢ መረጃን አብዳንጅሮ መልእክቱን ይዞ የመጣው ገብርኤል ነው አለከ ከገብርኤል አለም ከመንፈስ ቅዱስ ተመልሶልኛል ስለዚህ ቁርአን አልዋሸም ማለት ነው ገብርኤል ወደ እሷ የጸነሰችው ከገብርኤል ነው ከናንተ ከጅብሪል የጸነሰችው እናንተ ስለዚህ ቁርአን አልዋሸም ማለት ነው እስልምና ከገብርኤል የጸነሰችው እድም ከገብርኤል አልመጣም ወደ እሷ ያልከኝ ገብርኤል አይደለም ብላል ጨርሻለሁ ወደ ጥያቄ በብልቃስ ጥፍ ያለው ከገብርኤል የጸነሰችው ዳቢ አብዲ ምንድን ነው የማታቆም አብዲ የሮን ለፈል ሙዳይ ማን ደቂቃ ከየ ጥያቄን እየተቀበለ አይደለም እንጀመር ሲን ደቂቃ ምን ዳቡት ጋፊጎ ጋፈተዳ እንዴ ጥያቄ ማታቆም ከሆነ ይቆማል ጥያቄን ብቻ መልስልኝ አመጀልከፍ ሲሲፍ ጅሩ ይውናበን አመጀልከፍ ሲሲፍ ኦኬ አራተኛ ጥያቄ የቱ ጋር ነው ኢየሱስ ክርስቶስ ዋቀዮ ጀባ ከንጀረ መሰቲ አሳየኝ ዋቀዮ ጀባ የተባለበት ቦታ አዲስ ክዳን ላይ ደፍ አትሳቀ ደቂቃ ያለቀ ነው ዋቀዮ ጀባ በከከምት ጀነበ ኢየሱስ መካንሳ አትሳቀና ላልቅስ እንዴ እኮ ደቂቃ ትጨርሳ ዋቀዮ ጉዳይ ለቤር ዋቀዮ ጀባ ገጀደም ነገር ሲሴድ ዋቀዮ ጀባ ጀደም ደመለ ዋቀዮ ጉዳይ እንጀን ዋቀዮ ጀባ አጥብልኝ መረጃ እስካምጣልኝ ደቂቃ 2:13 ላይ ታላቁ አምላካችን ተብሏል ታላቁ አምላክ
ታላቅ አምላክ አይደለም ዋቀዮ ጀባ ነው ምሎ ታላቅ አምላክ አይልም። ዋቀዮ ጀባ ጀራ ከንትንቢት እንዱበተም ታላቅ አምላክ ሳይሆን ዋቀዮ ጀባ የቱ ጋር ነው ተባለ? መረጃ አለ ጅራ ዋቀዮ ጀባ እኮ ስሙ ሳይሆን ኢሰንሱ ነው። ስሙ ነው የተጻፈ ስሙ ነው። ስሙም ይላል መቃኒሳስ ዋቀዮ ጀባ ጀደ ከንዱበት መቃ ጀደ መለ ሰንሰላለም ጅራ ሞንጅሩ ረጋንደ ፊንደበራ ታይም አትግደል ቃል በቃል የተጻፈ የለም። አምላክ መሆኑ ግን ተጽፏል። አመሰግናለሁ። አዘምርለት ወርድ ፋላሲ ነው ይሄ። ቃል በቃል አልጻፈም። አዘምርለት። አመሰግናለሁ። ጋፊን ኮ ሸነፋ ቃል በቃል ሁሉ ነገር መጻፍ የለበትም። እሺ በቃ አቆምን እኮ እኒቴ ሶረታው ቅድም ሙላተ ዮሐንስ በቆና ዲግደሚ ተኮረቲ ማልጀተ እኒቴ ሶረታው አልፋ ኦሜጋ ኦፊን ጀደ ኢየሱስ ክርስቶስ ይጀተ ምዕራፍ 5 ቁጥር 5 ላይ ምን ይላል?